አድዋ ላይ ሽንፈት የተከናነበችው ጣሊያን ለሁለተኛ ጊዜ ኢትዮጵያን ትወራለች። አፄ ኃይለ ሥላሴም ሀገር አቀፍ የክተት አዋጅ ያውጃሉ። ይህንን አዋጅ ተከትሎ በመላው ሀገሪቱ መሬት ተከፋፍሎ ግዛት ተከፋፍሎ እንዲያስተዳድር የተሰማራው የፊውዳሉ ገዢ መደብ የፊውዳሉ ሹማምንት በየአካባቢው ደግሞ የሰፈረው ጦር እንዲሁም ከአካባቢው ማህበረሰብ የተውጣጣ ጦር የአካባቢው የጦር አበጋዞች ሁሉም ወደ ማይጨው ይዘምታሉ። በዚህን ወቅት ከኋላ ጭቁኑ ማህበረሰብ ገባሩ ማህበረሰብ በየአካባቢው አመጽ ይቀሰቀሳል። ማይጨው ጦርነት ላይ የኢትዮጵያ ጦር በጣሊያን ጦር ይሸነፋል። አፄ ኃይለ ሥላሴም ሀገር ጥለው እንደሸሹ ወሬ ይሰማል። የአርሶ አደሩ የጭሰኛው የገባሩ አመጽ ከመጀመሪያው የበለጠ ተቀጣጥሎ ይቀጥላል። ስልጤ አካባቢ የአካባቢው ገዢዎች የአካባቢው ባለባቶች ወደ ማይጨው ሲዘምቱ አካባቢውን ኢማም ሱጋቶ ዘይኔ የጠበቁ ነበር። ኢማም ሱጋቶ ዘይኔ ማለት ጸረ ፊውዳል ትግል ሲመሩ የነበሩ ከደሃው ማህበረሰብ ተወልደው ከደሃው ከጭቁኑ ከገባሩ ማህበረሰብ ጎን ቆመው የአፄውን ስርዓት የገባሩን ስርዓት የፊውዳሉን ስርዓት ሲቃወሙ የነበሩ ሰው ናቸው። የኢትዮጵያ ጦር ማይጨው ላይ በጣሊያን ጦር መሸነፉን ንጉሱም ሀገር ጥለው መሸሻቸውን ሲሰማ የአርሶ አደሩ የገባሩ አመጽ በየቦታው ከመጀመሪያው የበለጠ ተጠናክሮ ቀጠለ። ብራው ከንበርግን በስልጤ ዙሪያ ባሉ አካባቢዎች አመጹ ተቀጣጥሎ ቢቀጥልም ስልጤ በአመጹ የተሳተፈው በመጠኑ ብቻ ነበር ይላል። ምክንያቱም ሲያብራራ የስልጤ ባለባቶች ከአፄው ገዢዎች ጋር ጥብቅ ቁርኝነት ስለነበራቸው ሲል፣ ድሪክ ብስትሮፍ ደግሞ የአፄው ስርዓት ስልጤ ላይ የነበረው ቁጥጥር ጥብቅ ስለነበረ ነው ብሎ ምክንያቱን ያስቀምጣል። ስልጤ አካባቢ በአንድ በኩል የአካባቢው ገዢዎችና ከበርቴዎች ወደ ማይጨው ሲዘምቱ የአፄው ስርዓት ተቃዋሚ የነበሩት ኢማም ሱጋቶ ዘይኔ አካባቢውን ሲጠብቁ ነበር። ይህንን አጋጣሚ ለጸረ ፊውዳል ትግላቸው ለጸረ ፊውዳል አቋማቸው አልተጠቀሙትም። ከዚህ በፊት እንዳወራ ነው ኢማም ሱጋቶ ማለት ከደሃ ቤተሰብ የተወለዱ ከደሃው ማህበረሰብ ጎን ቆመው የፊውዳሉን ስርዓት የገባሩን ስርዓት ሲታገሉና ሲቃወሙ የነበሩ ሰው ናቸው። ሀገራችን በጣሊያን በተወረረችበት ጊዜ የአካባቢው ገዢዎችና ባለባቶች ወደ ማይጨው በዘመቱበት ጊዜ ግን ይህን አቋማቸውን ወደ ጎን በማስቀመጥ የማይጨው ዘማቾችን ንብረት ቤተሰብ ጠብቀዋሉ። በየአካባቢው ተቃውሞ ያስነሱ አርሶ አደሮችን ገባሮችንም ሲቆጣጠሩ አመጹንም ሲያከሽፉ ቆይተዋል። ኢትዮጵያ በማይጨው ጦርነት በጣሊያን ተሸንፋለች። አፄ ኃይለ ሥላሴም እስከ ጅቡቲ በባቡር በመሄድ በእንግሊዝ መርከብ ወደ አውሮፓ ሸሽተዋል። የጣሊያን ጦር አዲስ አበባን ተቆጣጥሮ የጣሊያው ንጉስ ቪክቶር አማኑኤል የኢትዮጵያ ንጉሠ ነገሥት ነኝ ብሎ አዋጅ አስነግሯል። በዚህ ወቅት የጣሊያን ጦር ከሰሜን ከአስመራ የተነሳው ማይጨው ላይ አሸንፎ አዲስ አበባን ተቆጣጥሮ ወደ ደቡብ የገሰገሰ ነው። በምስራቅ በኩል ደግሞ ከሞቃዲሾ የተነሳው ጦር እንዲሁ በጅግጅጋ በኩል በሐረር በኩል ወደ መሃል ሀገር የገሰገሰ ነበር። በመሃል ሀገር የገባሩ የጭሰኛው አርሶ አደርና የገዢዎች የባለባቶች አመጽ ተቀጣጥሎ ቀጥሏል። በዚህ ሁኔታ የጣሊያን ጦር በሁለት አቅጣጫ መሃል ሀገር ይደርሳል። ራስ ደስታ ዳምጠውንም ይረሽናቸዋል። ፌብሩዋሪ 1937 እንደ አውሮፓውያን አቆጣጠር ስልጤ አካባቢን በሁለት አቅጣጫ የጣሊያን ጦር ይወራታል። በዚህ ወቅት የስልጤ ህዝብ ሶስት አይነት ይሆናል። አንደኛ ለስልጤነቱ፣ ለእምነቱ፣ ለኢትዮጵያዊነቱ ብሎ ከጣሊያን ጋር መዋጋት አለብን መታገል አለብን ብሎ የተነሳ ኃይል ሲሆን፣ ሁለተኛው ታማኝነቱን ለአፄው ስርዓት ለፊውዳሉ ስርዓት ለማረጋገጥ ሲል ከጣሊያን ጋር መዋጋት አለብን የሚል ሆኖ፣ ሶስተኛው የኢማም ሱጋቶ መንገድ ነው።
አንደኛውና ሁለተኛው ዓላማቸው የተለያየ ቢሆንም ሁለቱም ከጣሊያን ጋር እንዋጋ የሚሉ ስለሆነ አብረው ተሰለፉ። መጨረሻ ላይ ግን ለስልጤነት፣ ለኢትዮጵያዊነት፣ ለእምነት ብለው ይታገሉ የነበሩት ፈተና ይገጥማቸዋል። ለምን? እስከ መጨረሻው ለፊውዳሉ ስርዓት ታማኝነታቸውን ለማሳየት ሲሉ ከጣሊያን ጋር ለመዋጋት የተነሱ አካላት የፊውዳሉ ስርዓት የደከመ፣ የአጼው ስርዓት የደከመ፣ የጣሊያን አገዛዝ የበረታ የመሰላቸው ጊዜ ከጣሊያን ጋር ወዳጅነት ለማግኘት ሲሉ እነዚህን አርበኞችን ነው አሳልፈው የሰጡት። እነ ቂቆረሼ ሁሴን በዚህ መንገድ ነው ጣሊያን አገኛቸው። እነ ኦርሞራ አበጋዝ ኦርሞራን እነ ፌላን እስከ ቡታጀራ ወስደን ለጣሊያን ያስረከብናቸው በዚህ መንገድ ነው። ሶስተኛው መንገድ የኢማም ሱጋቶ መንገድ ነው። ኢማም ሱጋቶ ይህ ሲሆን እነ ቆር ላይ ጎጎት ጦራቸውን ይዘው ሁኔታዎችን ያስታወሉ ነበረ። ከሀገር ሽማግሌዎች ከሃይማኖት አባቶች ጣሊያን የደረሰ ነው ምን እናድርግ ብለውም የተመካከሩ ነበር። መጨረሻ ላይ ከመላው ኢትዮጵያ የተውጣጣውን የኢትዮጵያን ጦር አሸንፎ እዚህ የደረሰውን የጣሊያን ጦር በእኛ አቅም አሁን ለአሁን ታግለን የምንመልሰው አይደለም፣ ደሃውን ማህበረሰብ ከማስጨረሱ ውጭ ጥበብ ያስፈልጋል፣ ስትራቴጂ ያስፈልጋል ብለው ድሪክ ብስትሮፍ ፖሊሲያቸውን ይፋ ያደረጉበት ወቅት ይለዋል። ይሄንን ታሪካቸውን ሲጽፍ ምንድነው ያደረጉት? ሁለት ጨቋኞች አሉ። አንደኛው የአጼው ስርዓት ነው። ሁለተኛው አሁን የመጣው ጣሊያን ነው። አሁን የመጣውን ጣሊያን በእኛ አቅምና ተመጣጣኝ መሳሪያ ሳይኖረን መላው ኢትዮጵያን አሸንፎ የመጣውን ኃይል ብቻችን እዚህ ጋር ታግለን የምንመልሰው አይደለም። ጊዜ እስከሚገኝ ትክክለኛው ጊዜ እስኪመጣ ድረስ ከጣሊያን ጋር በመሆን የፊውዳሉን ስርዓት መቃወም የሚል ስትራቴጂ ነደፉ። በዚህም መሰረት ከጣሊያን ጦር ሄደው ተገናኙ። ስትራቴጂያቸው ምን እንደነበረ፣ ኢትዮጵያዊነት ቀይ መስመራቸው እንደነበረ ግን በታሪክ አጋጣሚዎች አሳይተዋል። አንደኛ ከጣሊያን ጋር ከሆኑ በኋላ እነዚህ የፊውዳሉ ስርዓት አገልጋይ የነበሩ ባለባቶችን የጣሊያን መንግስት ይዘህ አምጣልኝ፣ ልክ እንደ ኦርሞራ እንደተሰጡት እንደ ፌላ እንደተሰጡት ይዘህ አስረክበኝ የሚል ትእዛዝ ሰጥቷቸዋል። አሳልፈው ለመስጠት ፍቃደኛ አልነበሩ። ሁለተኛ መጥፍ ተሰጥቷቸው እነዚህን ባለባቶችን እነዚህን የፊውዳሉን ስርዓት የሚያቀነቅኑ አካላትን እንዲረሽንበት እርምጃ እንዲወስድበት ትእዛዝ ተሰጥቷቸዋል። አላደረጉት። ሶስተኛ የጣሊያን መንግስት ጅማ ላይ ባደረገው ስብሰባ ኢማም ሱጋቶ ዘይኔ ወደ ጣሊያን ሄደው ሮም ከተማን እንዲጎበኙ ግብዣ ቀርቦላቸዋል። ኢማም ሱጋቶ ዘይኔ የተናገሩት ታሪክ ግን ኢትዮጵያዊነት ቀይ መስመራቸው እንደሆነና ከጣሊያን ጋር አብረው የሆኑበት ስትራቴጂክ የሆነ ጊዜያዊ ኮላቦሬሽን እንደሆነ ይፋ የወጣበት ነው። የኢትዮጵያ ባንዲራ ከፍ የማይልበት ሀገር ግብዣ አልቀበልም፣ ሄጄ አልጎበኝም የሚል ምላሽ ነው የሰጡት። አራተኛ የእንግሊዝ ጦር በሱዳን በኩል ወደ መሃል ሀገር እየመጣ እንደሆነ ሲሰማ የጣሊያን ጦር ከኛ ጎን ሆነ ትዋጋለህ የሚል ሐሳብ ያቀርብላቸዋል። ኢማም ሱጋቶ በዚህ ሰዓት የመለሱት ምላሽ እኔ መጀመሪያም ለህዝቤ እንጂ ለናንተ አልተዋጋሁም፣ አሁንም ከህዝቤና ከሀገሬ ጎን ቆሜ እዋጋለሁ የሚል ምላሽ ነው የሰጡት። መጨረሻ የእንግሊዝ ጦር ደረሰ። እንዳሉትም ከሀገራቸውና ከህዝባቸው ጎን በመሆን ትክክለኛው ጊዜ ስለመጣ የአርበኝነት ትግሉን ተቀላቅለው እስከ መጨረሻው ለሀገራቸው ተዋጉ። ጣሊያን ሀገር ለቃ ወጣች። ንጉሱም ከሄዱበት ተመለሱ። ስልጤን በምስራቅ በኩል ክሪስቶ የሚባል የጦር መሪ በሚመራው ጦር ተወረረች። ከጣሊያን ጋር ግዛሃል ተብሎ የአጼው ሹማምንት ከበርቴዎቹ ባለባቶቹ ወደ ስልጣናቸው ተመለሱ። ከዛን ጊዜ ጀምሮ የኢማም ሱጋቶን ስም ማጠልሸት፣ የኢማም ሱጋቶን ታሪክ
መቅበር ተጀመረ።